እኔ ምንም አላደረኩም ማለት እየሰማኝ ነው ተወኝ በከባውታ ነው በቃ እኔ ሁሉ ማይሆነኝ ምን ነው ማለት እኔ መለናት አለብሽ እኮ እኔ ምንም አላደረኩም ማለት እየሰማኝ ነው ተወኝ በከባውታ ነው በቃ እኔ ሁሉ ማይሆነኝ ምን ነው ማለት ልጅ ይዘህ ሄደህ ምን እንዳደረገ ንገሪው ብዬን ከገለሽ ምን እንደምትጠቀሚው ሚስቴና ልጆቼን እኔን አለያየሽ ምን እንደምትጠቀሚው ምን ከማታን ያየው ሻቤ ከማታ ስታወሪ ያየው እዚህ በር ላይ ከባድ ነገር እየገጠመኝ ነው ገና ከመምጣቴ ማለት ሲራፍት የመጣው መሰለኝ ሰላም ሰላም እንዴት ናችሁ የተወደዳችሁ ቤተሰቦቼ ሰላማችሁ በእያላችሁበት ብዝት ይበልኝ እኔ ያለው እግዚአብሔር ይመስገን እንግዲህ ለልጄ ደህንነት ስል ባባን ከውብዬ ወስጄው ነበርና ትንሽ ውብዬ ጥሩ ሁኔታ ውስጥ አይደለችም ያው ከልጅና እናት መለየት ትንሽ ከባድ ነው እውነት ለመናገር ከወሰርኩት በኋላ ነው በጣም ብዙ ስሜቶች የተሰሙኝ በጣም ነው የከፋኝ የሷን መከፋት ሳይ በጣም ነው ልቤ የተሰበረው አው እውነት ነው በድቻታለሁ ግን ደግሞ እሷንም ልጆቼንም ለመጠበቅ ያደረኩት ነገር ነው በእናንተም በውብዬም በኩል ትንሽ ነገሮች በጣም በከባዶ እየሄዱ ስለሆነ ውብዬ ደግሞ በጣም ስለተጎዳችብኝ ባለቤቴ ደግሞ እንድትጎዳብኝ አልፈልግም የልጆቼ እናት ናት በጣም ብዙ ውጣ ውረድ አሳልፈናል የስደት በረከቴ ናትና ለሊቱን እንቅልፍ አልነበረኝም ባባን ወስጄው በቃ እንዴት ሆና ይሆን ምናምን ስልክ ትደውልልኛለች ለሊቱን ሙሉ ነው ስልክ የደወለችልኝ ምንም መረፍት አልነበረው እኔም እንቅልፍ አልነበረኝም እሱም ደግሞ በቃ ማዬ ነው የሚለው አባይ ማዬ ናፍቀች ማይ ጋር እንሂድ ወስዳለሁ እሺ እሱም በጣም ነው የከፋው በቃ ከናቱ ተለይቶ አያውቅምና ያው እኔን ይበልጥ እኔ ጋር መምጣት ይፈልጋል ይናፍቃል በጣም ናፍቆታለሁ ምክንያቱም ረጅም ጊዜ አልተለየውትም አጠገቡ ነበርኩኝ በጣም ረጅም ጊዜና በጣም ነው የከፋው ከናቱ በመለየቴ እሷም ደግሞ በጣም ነው የተሰማት ለሊቱ ሙሉ እያለቀሰች የደወለችልኝ እኔ አንጀቴ አልቻለም ለሊት ራሱ ይዤው ለመጣ ብዬ ያው ብዙ ነገሮች ለሊት ላይ ሊገጥሙኝ ይችላሉ ብዬ አስቤ ነው የተውኩትና የእውነት በጣም ነው የተሰማኝ እሷ በመከፋቷ እሷ በመጎዳቷ በጣም ተሰምቶኛል ያው እኔ ልጆቼን ፕሮቴክት ላድርግ እሷን ልጠብቅ ብዬ ያደረኩት ነገር ወደ በቃ ትክክለኛ ውሳኔ አልነበረም እኔ በጣም ጸጽቶኛል እውነቴን ነው የምላችሁ ቤተሰብ ብዬ እንደዚህ ስትሆን አይቻት አላቅም በጣም ነው የከፋትና በቃ ለመመለስ ወስኛለሁ ቤተሰብ ባባን አሁን ዛሬ ቤት ለመውሰድ ወስኛለሁ ባባዬ ዛሬ እንሂድ ቤት የኛ ቤት እንሂድ ቤት እንሂድ አባዬ ትሄዳለህ ማይጋ ሳመኝ ጉጬ እና እሱም ደባብሮታልና ከዛሬ በኋላ በፍጹም እንደዚህ አይነት ስህተት መሳሳት አልፈልግም እውነት ለመናገር ቤተሰብ እናንተ የተረዳችሁበት አንግል ውብዬም የተረዳችበት አንግል ትክክል አይደለም ዛሬም ቢሆን እኔ ስህተቶች የሰራኋቸው ብዙ ስህተቶች አሉ ግን ደግሞ እኔ ጋም እውነት አለኝ ቀኑ ሲደርስ ደግሞ ሁሉንም እንድታቁ ፈልጋለሁ ቀኑ ደግሞ በቅርቡ ሁላችሁንም አሳውቃችኋለሁ እውነት ለመናገር ከዚህ በላይ እናንተም እንድታዝኑብኝ አልፈልግም ውብዬም ደግሞ ከዚህ በላይ እንድታዝንብኝ ባለቤቴም ማሳዘን አልፈልግምና በቅርቡ ትልቅ ነገር ጠብቁ በቃ እኔ ጋር ያለ እውነት አወጣለሁ ስቲል ነው ያልነገርኳትን ለውብዬም ያልነገርኩትን ለእናንተም ያልነገርኩትን በጣም ትልቅ እውነት ነው ይዤላችሁ መመጣው ሁላችሁም እንድትጠብቁ ፈልጋለሁ ዛሬ ግን ከአቅሜ በላይ ስለሆነ አልቻልኩም ፊቴን የምታዩ ከሆነ በጣም እንትን ብሏል ምሽት ምንም አይነት እንቅልፍ አልተኛውም
በቃ እንዲሁ የተገላበጥኩ ነው። አዳሩ ሙሉ እየደወለች እያለቀሰች ልጄን መልስ እያለች በቃ ከፋኝ፣ በጣም ተሰማኝ። እንደዚህ እሷን መጉዳትም ማስከፋትም አልፈልግም። ያው እሷን ለመጠበቅ እስከሆነ ድረስ በቃ መክፈል ያለብኝን መስዋዕትነት ከፍዬ ብከለክለኝ ቤት ውስጥ ነው ግቢ ውስጥ ብከለክለኝ ነው። ግን ደግሞ ውጪም ቢሆን ሆኜ ከግቢ ውጪም እያደርኩኝ ወፈር ያለ ነገር ለብሼ እሷና ልጆቼ መጠበቅ ብቻ ነው የምፈልገው። ከዚህ ውጪ ቤተሰብ የእውነት ያዘናችሁብኝ በጣም ሶሪ። ይኸው እግዚአብሔርን ነው የምላችሁ፣ በጣም ይቅርታ። እናንተን ማሳዘን ፈልጌ አይደለም። እናንተም ደግሞ እኔን የተረዳችሁበት መንገድ ሌላ ሆኖ እንጂ የኔ ጸባይ የኔ ባህሪ ይሄ አይደለም። ቤተሰብ ታቁኛላችሁ፣ እናንተ ምን አይነት ሰው እንደሆንኩኝ ታቁኛላችሁ። የእውነቴን ነው የምላችሁ። እኔ ውብዬ ላይ ለአንድ ደቂቃ ውብዬን በማስከፋት በጣም ነው የከፋኝ። ምክንያቱም በጣም ነው የተጎዳችሁ። ምሽት በቃ የደወለችውን ስልክ ባሳያችሁ ትገረማላችሁ። እና ልጅና እናትን ደግሞ መለየት አልፈልግም። ከተጎዳው ምን ልጎዳ ቤት ውስጥ አልተፈቀደልኝም። እውነቱ እስኪወጣ ድረስ ብርድ ልብስ ወፍራም ነገር ይዤ ከግቢ ውጭ ሆኜ ጠብቃታለሁ። ምሽትም ይሁን ቀንም ይሁን እንደ ዘበኛ እየጠበቅኳት ላድር ዝግጁ ነኝ፣ ልጆቼንም ፕሮቴክት ማድረግ ስላለብኝ እና በአጠቃላይ በጣም ከፍቶኝ ነው ዛሬ የመጣሁት። ስለከፋኝም ነው ዛሬው ነው ልጄን በቃ ሰጣታለሁ። ያው ይናፍቀኛል፣ ምንም ማድረግ አልችልም። በጣም ነው የምወደው፣ የመጀመሪያ ልጄ ነው። እሱም ደግሞ በጣም ነው የሚወደኝ። በቃ ያለኔ አይችልም። የምታዩ ከሆነ ቪዲዮ ላይ ራሱ እኔ ጋር ነው ሮጦ የሚመጣው፣ ከውብዬ ተነጥሎ እኔ ጋር ነው የሚመጣውና አቀራረባችን በጣም ስትሮንግ ነውና በጣም ይከፋዋል ከኔ መለየት ማለት ነውና ባባይ ወዳለሁ በላ አይ ላቭ ዩ በል አይ ላቭ ዩ በል ቻው በላቸው። ቻው በል እማዬ ጋር ሊሄድ ነው በል። ቻው በል አንተ ቻው በላቸው። ባባይ ቻው በላቸው። እማዬ ጋር ሊሄድ ነው በል። እማዬ እመጣለሁ በል። እማዬ እመጣለሁ በል አትልም ብላሽ። ለማንኛውም ቤተሰብ ቤት ሄጄ በቃ ምሰጣት ይሆናል። እሺ ወደ ቤተሰቦቼ ያው ቤት ደርሻለሁ። ለማንኛውም ተከተሉኝ። ባባና እንኳን ቤቶች በል ከማን ጋር ነው ያየሁሽ? አቤ ከማን ጋር ስታወሪ ነው ያየሁሽ? እና ባባ ቤተሰብ ይኸው እዚሁ በር ላይ ከባድ ነገር እየገጠመኝ ነው ገና ከመምጣቴ ማለት ነው። ከማን ጋር ነው ያየሁሽ? አቤ ከማን ጋር ነው ያየሁሽ? ከማን ጋር እያወራሽ ያለሽ? አይኔ እያየ ከማንም ጋር አይደለም ትኛለሽ? እኔ ከማን ጋርም አይደለም። እውነቱን ተናገሪ። እውነት ነው የምናገረው። እያየሁሽ እኮ ነው ከሰው ጋር እያወራሽ ነበር። ልታስገድኝ ነው አይደል? በድጋሚ ውብዬንም ልትመርጃት በድጋሚ አይደለ? ጉድሽን ቆይ እነግርልሻለሁ፣ ችግር የለውም። አይትሻለሁ ከማን ጋር እንዳየሁሽ። እሱን ለውብዬ ትናገሪያለሽ፣ እሱን ለውብዬ ትመልሻለሽ። ውብዬ ውብዬ ውብዬ
ውብዬ ደስ አለሽ ውብዬ? እንኳን ደስ አለሽ። ባባዬ ደስ አለ? እማዬ እያለ እኮ እየበላክ እየበልተህ አባቴ እየበላክ እየበልተህ አባዬ ምግብ በላ እያለች አዎ በላት እየበልተህ ስሙ አንቺ ጉድሽን ደግሞ አልረሳሁልሽም። እሺ ያደረግሽውን እያንዳንዱ ነገር አልረሳሁልሽም። አንቺ በተሽ ነው ምንም ነገር ያደረኩት ነገር የለም። ፈቅደሽ ነው የላክሻት? በር ላይ ከሆነ ሰውዬ ጋር እያወራሽ ነበረ። አውቆ ነው ማናስወጣሽ ሲጀመር? አንቺ በር ላይ ከሰው ጋር እያወራሽ ነበር እኮ። ስሚ ምንም ነገር አይደለም። ውሸቱ ነው። በር ላይ እያወራሽ አይቻለሁ። እየገባው በር ላይ አይቼሻለሁ። ውሸት ነው። ምንም ነገር ነው። ፈቅደሽላታል? ሱቅ ወጥቼ ነው ለራሴ ሱቅ ወጥቼ ነው። ቆይ ማለት አንቺ ጠብቂኝ ታያለሽ። ፈቅደሽላታል? ከሆነ ሰው ጋር እያወራሽ ነበር። ውሸት ከማን ጋር ያወራሽው? ውሸት ነው የሚያወራው ብዬ እንዳታምኑ። ምን ማለት ነው? ውሸት ነው የሚያወራው። አንቺ ውሸት ነው የሚያወራው? አዎ ውሸት ነው እያወራው። እኔ ዋሻለሁ? ምን ሰሪ ወጣሽ ሲጀመር? ምን ሰሪ ወጣሽ? ምን ልሰሪ? ሱቅ ወጥቼ ነው። ማን ላከሽ? ብቻዬን ነው የወጣሁት። እቃ ላደርስ እኔ ሳታስፈቅጂ የምትወጪው? እቃ ላደርስ ነው የወጣሁት። የምን እቃ? ዘመዴ ነው አለችኝ። የሆነ ሰውዬ ዘመድሽ ነው እሱ? አንቺ እዚህ ሰፈር ዘመድ አለሽ? ዘመድ አለሽ አንቺ እዚህ ሰፈር? አዎ አለ። እኛ ማናውቀው ዘመድ አለሽ እዚህ ሰፈር? ለምን ነው የምትዋሺው? ቆይ አንቺ እሷን ገለሽ ምን እንደምትጠቀም ምንድነው አላማሽ? መግደል ሳይሆን እኔ አላየሁም። በቃ ምንድነው አላማሽ? ተናገሪ እውነቱን። ምንድነው ምን ልታረጋት ነው የመጣሽው? ምን እንደምታረጋት? ቤተሰቦችሽን አክብሬ ነው ሻቤ። ቆሽ ልጁ ፊት አትጮቅ። አባዬ ይኖት ደህና አባዬ ደስ አለ? ደስ አለ አባዬ? ቀፈኝ እስቲ ደስ አለ? ይበላክ በልታል አይደለ? በልቻለሁ በልቻለሁ በላ ባባዬ። እስቲ ልቀቁ በቃሽ። ባባ እኔን ነው የሚለው እና እኔን ሳመኝ። እኔን ሳመኛ ባባ። እሺ ዞር በላ ነው በቃ ማይንም ሳማት አባዬ። ጎበዝ ቻው። እዳለሁ የት ነው የምትወስጂው? እዚሁ ና ነይ ና አባዬ። ማውራት አለብን ባባዬ። ባባ አንቺ ቆይ ላደረግሽው ነገር ዋጋ ትከፍያለሽ አቤ። እኔ ከማን ጋር ዋጋ ትከፍያለሽ? ንገረኝ። ከማን ጋር ነው ያየ? ዘመድ ነው። አዎ የኔ ዘመድ ነው። የሆነ ቃል እኛ ማናውቀው ዘመድ ማን ነው? ንገሪኝ። ቃል ይሰጥ ወጥቼ ነው። ማን ነው? ከማን ጋር ነው ያየውሽ? እኔ አንቺን ከማን ጋር ነው ያየውሽ? እዛ ቆመሽ የምታወሪ ማን ነው? ንገሪኝ አቤ ንገሪኝ። ውብዬን ከገለሽ ምን እንደምትጠቀሚው? ሚስቴና ልጆቼን እኔን አለያይተሽ ምን እንደምትጠቀሚው? ምንድነው አላማሽ? ከማን ነው ብር የተቀበልሽው? ከማን ነው የሳውዲ ቪዛ የተመታልሽ? ንገሪኝ አይደለም ከማን ጋር ማለት ንገሪኝ። እኔ አታሳብጂኝ። እውነት ነው። ገባሽ? ሚስቴ እኮ ሞታ ነበረ። ለምንድነው እኔ በጣም ባለጌ ነሽ። እሺ ከማን ጋር እያወራሽ ነበርሽ? እኔ ቤተሰቦችሽን አክብሬ ነው። እሺ አንቺ ባለጌ ነሽ። ስልት ምን አይነት ብልግና ነው? ቆይ ማን ነው እያወራሽ የነበርሽው? ከማን ጋር ማለት ተናገሪ ያልኩሽ እኮ። ዘመድ ነው። ዘመድ ነው? ያንቺ ዘመድ? እኔ ማላውቀው ዘመድ አለሽ አንቺ? አለ። ትዳሬን በጥብጠሽ ምን ነው የምትጠቀሚው? ውብዬን ጎርተሻ ምን ነው የምትጠቀሚው? እህትሽ እኮ ናት። ምን እንጨቀኝ ልጄን ይዘህ ሂደህ ምን እንዳደርግ ነው የምትፈልገው? አይደለም እኔን ክፉ ሰው ለማድረግ ነው አይደለም? ልጅ ወፊት ቆይ አንተ ጭንቅላት ከይሰራም አምጪ እኮ ነው የወለድኩት። ገባክ አይደለ? አምጪ ነው የወለድኩት። እንዴት ከኔ ውጪ ታሰድረዋለህ? ይሄናል ጊዜ ንገረኝ። አመጣውልሽ ወጨንቆኝ አመጣልኝ። ወደ ሳይሆን በግድ ታመጣለህ። ገባክ አይደል? ምን እንሰው ነው? ስማኔ እኮ እናቱ ነኝ። እሺ ስላዘንኩልሽ እኮ ነው ያመጣው። ዝም በል ነው። በጣም አበዛው አሁን። እሺ እኔ እኮ አሁንም ላንቺ ብዬ እኮ ነው። ኧረ ለኔ አስበህልኝ ነው። ምን እንሰራ ምሰራው? ልጄ እንዳይታገትብኝ እየተማከረችልሽ እኮ ነው።
እንዴ ቆይ አንቺ ማንንም ሰው ሳያዝሽ ለምን ወጣሽ ውብዬ ማን ጋርም አላየኝ እኔ ቃል እንጂ ለምን ወጣሽ ቃል ሰጥ ነው ምን ማለት ነው ምንም እንዳታምኑ ምን ማንንም ሰው አላየኝ ማንንም አላየኝ ግን ሂጂ ግቢ ቀጥ ብለሽ አንቺ ቀጥታ ወደ ፖሊስ ነው መሰለሽ ገባሽ አይደለ ቀጥ ብለሽ ሂጂ ግቢ ቀጥ ብለሽ ቆይ አንተ ምን እንሰውልክ ከዚህ በኋላ አጠገቤ እንድደርስ አልፈልግም ገብቷል አይደል እኔ እኮ ለልጄም በቃ ድረስብኝ ነው አልፈልግም አልኩ በቃ ካልፈልኩ አልፈልግም አሳዝኝሻለሁ በቃ ይበቃል ከዚህ በኋላ አሳዝንሽ አልፈልግም ገባሽ ከዚህ በላይ ምን ታዲያ እኔ ደስታሽ ነው የምፈልገው ከዚህ በኋላ ልጄን እየወሰድክ ነው ደስታ የምትፈልገው እንደዛ በቃ አብቅቶለታል ከዚህ በኋላ አንቺን ማሳዘን አልፈልግም ውብዬ በቃ ጸጽቶኛል ልጁን መውሰድ አልነበረብኝም ካንቺ መለየት አልነበረብኝም እንዴት እንደምትወጂው አውቃለሁ እንዴት እንደምሳሽለት አውቃለሁ አጥፍቻለሁ ብዬ ለምን ነው ማትረጂኝ እንዴ አጥፍቻለሁ በቃ በድዬሻለሁ ለዛም ተጸጽቼ እኮ ነው ያመጣሁት አሁን እንኳን እስቲ ልብሽ ይራራልኝ ብዬ እኔ እኮ ላንቺና ለሱ ብዬ እኮ ነው እኔ አስፈልጋችኋለሁ እኮ ብዬ አታስፈልገኝ ምን ከዚህ በኋላ አታስፈልገኝም በቃ እንዴት ነው ማላስፈልግሽ ብዬ አልፈልግም ነው በቃ አልፈልግም ሄድልኝ ወዴት ነው የምሄደው ብዬ በቃ ድረስብኝ እኔ አልፈልግም አዎ በድዬሻለሁ አልኩሽ እኮ ብዬ ተወኝ በቃ አልፈልግም ውብዬ በድዬሻለሁ ግን ደግሞ አውቄ አይደለም ላንቺም ለልጄም ብዬ ነው እዚህ ልሆን አልኩሽ አልፈልግም አልሽ በቃ አሁንም አልፈልግም ያንተ ድገዛ አልፈልግም ሄድልኝ በቃ እኔ እኮ ብዬ ራሴ እውነት እኮ አለኝ እኔ ልጆችን እየወሰድክ አታሰቃይኝ ገብቷል በቃ ተወኝ የኔን እውነት እኮ ብዬ አልተረዳሽም እኮ እኔ እኮ በቃ በድዬሻለሁ አሁን ደግሞ ተጸጸትኩኝ አይደል እንዴ ቆይ ውብዬ እኔንም መረዳት አለብሽ እኮ እኔ እኮ ላንቺና ለልጆቼ ብዬ እኮ እኔን መስዋዕትነት የከፈልኩ ያለሁት እንዴ አዎ ባባን ይዤ መሄድ ጥፋት አለብኝ ካንቺ መለየት አልነበረብኝም ግን ደግሞ ወድጄ አይደለም እንዴ አንድ ነገር ብትሆንስ ልጄ ቢታገትስ እኔ ምንስ ነው የምገባው አንዴ ተታኒዳል እኮ በቃ ለምን እንደምታስበው ውብዬ ደግሞ የራሴ እውነት አለኝ በቅርብ ሁሉንም ትረጃለሽ ውብዬ ነገሮች እንዳይበላሹ ብዬ ነበር ይበላሽ በቃ ይበላሽ በቃ ሁሉ ነገር መበላሸት ይችላል ይሄናል ጊዜ ለምንኩ ጠየቅኩ አይደል አሁን ደግሞ ሌላ እውነት በቃ ጊዜ ደርሷል ሁሉንም ነገር ነግርሻለሁ ብዬ በቃ አያስፈልገኝም ያንተ እውነት አያስፈልገኝም ተወኝ አሁን ሁሉ ነገር አበላሽቼ ልነግርሽ እኮ ነው ለምንድን ነው እድል ማሰጪኝ ውብዬ እድል እኔ እንድትሰጪኝ ነው የምፈልገው ለምን ነው ማትረጂኝ በጣም ብዙ ጊዜ ሰጥቻለሁ ገባ አንተ ግን ተጫወትክብኝ ተወኝ በቃ አልፈልግም ውብዬ እሺ እኔ እኮ በቃ እንዴ ለምን ነው ማትረጂኝ እኔ ተወኝ በቃ ሄድልኝ አልፈልግም ነው አልፈልግም ሄድልኝ ነገሮችን ለማስተካከል እኮ ነው የመጣሁት አይደል እንዴ ነው በቃ ልጄን እኮ ይዤ እኮ ሌላ ክፍለ ሀገር እኮ መሄድ እችላለሁ ይኸውልህ ባለፈውም ስትመጣ ግን እኮ አሳዘነሽኝ እኮ ነው ብዬ ናሁም ያንቺ ሁኔታ አሳዘነኝ ዞሮ በህግም ቢሆን መቀበል አይቀርም ገባክ አይደል ባታመጣው ማለት ነው ግን ተወኝ በቃ አልፈልግም አታሰቃየኝ ይኸውልህ በትዳሬ አሰቃየኝ አሁን ደግሞ በልጆቼ አትምጣብኝ እኔ አንቺ ማሰቃየት አልችልም ደግሞ እውነታ አለኝ ያንን እውነታ ነግርሻለሁ እድል ስጪኝ ብዬ ብዙ ጊዜ ጠይቅ አንድ እድል እንድትሰጪ ነው የምፈልገው ብዬ ነገሮችን ብዙ ጊዜ እድል ሰጠውክ ገባክ አንተ ግን ምን አደረክ እኔ እንደረግጠን ነገሮች እንዳይበላሹ ብዬ ነው ዝም ያልኩት ብዬ ግን ደግሞ አሁን በቃ የምወስንበት ጊዜ ነው ብዬ ለምን ደሞ አሰሚኝ በቃ ተወኝ ነው በቃ ወስኜ እነግርሻለሁ ግን ደግሞ አንድ እድል ስጪኝ ብዬ እኔ ተወኝ በቃ እኔ እዚህ ልሁንና ነገሮችን ላስተካክል በጭራሽ እንደዛ በጭራሽ እንዳታስበው ገባክ እኔ እዚህ እንድትኖርም አልፈልግም ካንተ ጋር መታየትም አልፈልግም ገባክ ከዚህ በላይ ምን ልታረገኝ ፈለክ ንገረኝ እስቲ ምን ታረገኛለህ ንገረኝ ምን ልሁን ቆይ እኔ ምን እንደሆነ የምትፈልገው ፍላጎትህ ምንድነው ንገረኝ እንጂ እያወራሁ እኮ ነው ያንቺም ተረጅኛ እኔን ማን ይረዳኝ እሺ በቃ እኔ እኮ ልቤ ተሰብሯል ለምንድን ነው ማትረጂኝ እሺ ተው በቃ እኔን ለምንድን ነው ማትረጂኝ ቆይ አንቺው ብዬ እኔንም ተረጂኝ እስቲ ብዬ ተውኝ በቃ ናሁም ሄድልኝ በቃ እኔ አንቺን እኮ ማሳዘን አልፈልግም ብዬ እባክህን በቃ እስካሁን ያሳዘንኩሽ ይበቃኛል በቃ አልፈልግም በቃ ጥሩ ተቀጥቻለሁ ይበቃኛል ብዬ አሁን ግን እውነታውን መናገር ፈልጋለሁ በቃ ተወኝ ገባክ አይደለ ተወኝ ያንተ እውነታ የትኛው እውነታ ነው ሁሌ እውነታ ትላለህ ሐቁን ተናግረህ ወይ እኔን አትገላግለኝ ወይ ካጠገቤ ርቃት ርቅ በቃ አሁን ወስኛለሁ ብዬ ቀረ ይቅር በቃ ብዙ የሚበላሹ ነገሮች አሉ ይበላሹ ምን ማድረግ አልችልም በቃ ግን አሁን እኔም ህይወት የተበላሸው ደምንባ ነው የምታስለቅሰኝ ገባ ይቅርብኝ አንተ ትራስ በቃ ይቅርብኝ አልፈልግም ነግርሻለሁ አንዴ አለ ፖሊስ ጋር መደወል ፈልጋለሁ እኔ ለዚህ ፖሊስ ጋር ምትደውይ እቺ ልጅ ራሱ ማስያዝ አለብኝ እሺ ነኝ አንዴ አድምጪኛ ነኝ አልፈልግም በቃ ተወኝ እሺ አውሪኝ ይደርሳል እኮ ነው በቃ አወራው ገባህ አይደለ በቃ ተወኝና ሂድ እሺ ዞር በል እኔን አትንካኝ ገባክ በቃ ይበቃሃል እንዴ አደከምከኝ የሆነት በጣም ነው ያደከምከኝ በቃ ተወኝ በቃ እኔ ራሴን ነገር በቃ መስራት ፈልጋለሁ ገባህ ራሴን ማዳመጥ ፈልጋለሁ እየሰማኝ ነው አንዴ ቁጭ በለኝና
አትያዘኝ በቃ አትያዘኝ እኔ ብዬ በቃ ሁሉንም ልነግርሽ ወስኛለሁ በቃ ይበቃሉ ብዬ አያስፈልገኝም በቃ ያንተን እውነት አልፈልገውም ከዚህ በኋላ መጀመሪያው ነው ለሚስት ያልነገርከው ነገር ማለት ነው አሁን ላይ ምን ያረግልኛል ንገረኝ ካስለቀስከኝ በኋላ ውስጤ ከደማ በኋላ ብትነግረኝ ምን ዋጋ አለው ስለዚህ አልፈልግም አባክህ ያለው እኮ በቃ እሺ አሁን ከዚህ በኋላ እዚህ ቤት ሆኜ ነገሮችን ላስተካክል ብዬ በጭራሽ እዚህ ቤት መሆን አትችልም ሰምተሃል አልፈልግም በቃ ግዴታ አንተን ቆይ ውስጤ ጥላቻ አድሮብኝ በፖሊስ ማስያዝ አለብኝ አንተን ማሳገድ አለብኝ ንገረኝ እሺ ቢያንስ በቃ እሺ ናም ይልክ እኔ አንተ ላይ ማልጨክነው ማለት ነው ልጆች እንዳይጎዱ ስለምፈልግ ነው ገባ ከዚህ በላይ ግን እንድጨክንባት አታርገኝ ስለዚህ እባክህን ካጠገቤ ራቅ በቃ አልፈልግም ውብዬ ቤቱን አይደል የከለከልሽ በረንዳው ሆኜ ጠብቅሻለሁ ከግቢው ውጭ ሆኜ ጠብቅሻለሁ ገባሽ እጠብቃችኋለሁ ለእናንተ እኔ ከኔ ውጪ ማንንም የላችሁም እኮ እንዴ ነገሮች እየተበላሹ ነው ይሁን ምን እያዘጋጀችልሽ እንደሆነ እያየሽ ነው እሷን አስይዛታለሁ አሁን ነው በየመንገዱ ከማጋ እንደምታወራ እኔ ግራ ገብቶኛል እንዴ አንተን ማየት አልፈልግም ደኔ እኮ አሁን ምን አደረኩኝ ውብዬ የእሷን ጉዳይ ለኔ ተውልኝ ግን እኔ ምን አደረኩሽ እኔ ይሄው ልጄን ይዤ መጣሁ አይደል እንዴ በቃ አመሰግናለሁ ከዚህ በኋላ ግን ልጆቼ ጋር እንዳደርስ በቃ እኔ እኮ አባታቸው ነኝ ውብዬ ኮስ ካልፈቀድኩልህ ድረስ በቃ አትቻለሽ በቃ ቢያንስ እዚህ ቤት ሆኜ ነገሮችን ላስተካክል አይቻልም አይሰማም እንዴ እዚህ ቤት መሆን አትችልም ገባክ ነገም ሌላ ችግር ተሸከምብኝ ልመጣ ነው በቃ ተወኝ ኑር የራስን ህይወት ፈቅጄ እላለሁ በቃ እኔም የራስን ህይወት ልኖርበት በቃ መተ አትረብሽኝ በተለይ በልጆቼ ደግሞ አትምጣ ገብቷል እኔ ልጆቼን ለነሱ ብቻ ነው የምኖረው እነሱ ባይኖሩ ማለት ነው እዚህ አታገኘኝም ገብቷል አይደለ ግን ለነሱ ስል ልኖርበት ተወኝ በቃ መረዳት አለብሽ ነኝ ስለምን እንደመረዳ እኔ እኮ ምንም አላደረኩም ይያልኩሽ እኮ ነው ይወጣል በመዛሬ ምንም አላደረኩም እኔ ምንም አላደረኩም እኔ ማንም እኔ መረዳት አለብሽ እኮ እኔ ምንም አላደረኩም እየሰማኝ ነው ተወኝ በቅርብ እወጣለሁ በቃ እኔ ሁሉ አያምነኝ ምን ምንድነው ማለት ያለብኝ ቆይ አንተ ምን ደረግ ነው የምትፈልገው ንገረኝ እስኪ እኔ ራሱ ከታለኝ እኔ ራሴ እንዴ እኔ ለምን በቃ ተረጋግኝ እኔ ምን ሁሉ ማድረግ ለትናረና ለልጆች ስለሆነ ለምን ነው ማትረጂ እኛን ትታ በቃ ለእናንተ ስለሆነ ሁሉ ያደረኩት ወደታም ደግሞ በቅርብ አወጣለሁ እኔ ማንም አይረዳኝም በቃ መረዳት አለባችሁ ነው እሺ ለቀቀኝ እየሰማ ነው ለቀቀኝ ናሆም ለቀቀኝ እየሰማ ነው እሺ ዞር በል ለቀቀኝ ነኝ እየሰማኝ ነው ለቀቀኝ እንደዚህ መሆን ትርጉም የለውም ገባ እውነታ ደግሞ ለራስ ነው የሚጠቅመው ተነስ ከሌለኝ እባክህ ልጆቹ ካዩ በእናትህ ይከፋሉ ማርያም ተነስ እየሰማ ነው እሺ ተነስ እሺ ተነስ እሺ ናው ይዘህን ያለው ተነስ ተነስልኩ ለምንድን ማሰማኝ እውነታውን በፊቱኑ ብትናገር ኑሮ ይሄ ሁሉ አይደርስብንም ነበር እየሰማኝ ነው አሁንም እውነታ ለራስ ነው የሚጠቅመኝ እንጂ ለኔ ምንም አያረግልኝም ምንም ማለት ነው ውስጤ ጠባሳ ከጣልክ በኋላ ቁስል ካረከኝ በኋላ ምንድነው የሚጠቅመኝ ንገረኝ ለኛ ብለም ከሆነ እኮ አብሬ ነው የምጋፈጠው እንጂ ለብቻ አይደለም ገባክ በቃ ተረጂ ለኛ ብዬ ነው ነው እሺ በቃ ሂድ ተነስ የት ነው ሄዶ በቃ ሂድ አልፈልግም ምን ይወጣልኝ እኔ ከእናንተ ውጪ ምን ይወጣልኝ ብዬ ተወኝ በቃ እኔ እንደዚህ ስንጫጫም ልጆቹን ይሰሙ ነው ምን ይወጣልኝ ከእናንተ በቃ እሺ ተወኝ በቃ ተወኝ እውነታ ማወጣ አላወጣህም ለሱ አንተ ነው የሚጠቅመው ለኔ ምንም አያረግልኝም ምንም ነግርሻለሁ ብዬ ለሱ በጣም ዘገየክ አረፈድክ ገብቶሃል በጣም ነው ያረፈድከው እኔ ስንቴ ነው የጠየቅኩ አልቅሼ ስንቴ ነው የጠየቅኩ ንገረኝ እስቲ አጥፍቻለሁ ብዬ አጥፍቻለሁ አልኩሽ እኮ አጥፍቻለሁ ማጥፋት እንደዚህ ነው የሆነ አንተ ጤነኛ ነህ ነው በሽተኛ ከሆንክም እኮ ያመመ ከሆነ በስርዓት በግልጽ መናገር ትችላለህ ያልነገርኩሽ የደበቅኩሽ ነገር አለ ሁሉንም ነግርሻለሁ ጊዜ ሲጥ እንዴት ከሚስት ተደብቃለህ እኔ ማለት እኮ የልጆች እናት ነኝ ገብቷል ነው አሁን እንደዚህ መሆን ትርጉም የለውም ተነስ ነው ተነስ እባክህ ልጆቹ ካዩ በእናትን ይከፋሉ እየሰማ ነው
ተነስ ለልጆቹ ይሄን ነገር ማሳየት አልፈልግም ዞር በል ተነስ ናው በቃ ተወኝ እየሰማ ያንተ እውነታ የሚጠቅመው ለራስ ብቻ ነው ገባህ ለኔ አይደለም እውነቱን ምንም ነግርሻለሁ ብዬ በቃ አሁን አስፈልገኝም ገባህ አይደለ ተወኝ በቃ እባክህን ልጠብቃችሁ ልጁ እየመጣ ይሄንን አታሳይ ማበል እኔ ጋርለሽ እዚህ ሆነሽ ከማይክ ወዳለሽ እኔ ያለው ጠብቃችኋለሁ እሺ አባዬ ጠብቃችኋለሁ እሺ በቃ ቻው በይቻው በቃ ነይ መጣ በይቻው በቃ እሺ በይቻው ባባ አንዴ ልከፍ ይጆት ይጆት እባክህን ሰው ያሁን ሌላ ችግር አለ እሺ በቃ ይደፋይ ባባ በቃ ቻው ቻው ባባ እጃለሁ በቃ እጃለሁ ባባ ባባ ይሄን በቃ ይመጣል ስማ እኔ ደለ የሰማን እኔ ደለ አባ Come on.